የሱዳን መንግስት በቤኒሻንጉል ጉሙዝ በኩል ኢትዮጵያ ላይ ጦርነት ከፍቷል እየተባለ ይገኛል። ትናንት መጋቢት 13 ቀን 2018 ዓ.ም ከጧት ጀምሮ የሱዳን ጦርና ስፔሌ የሚባሉ የደቡብ ሱዳን ታጣቂዎች እርስ በእርስ ሲታኮሱ ስፔሌ ወደ ኢትዮጵያ ድንበር ሸሽቶ ሲገቡ የሀገር መከላከያ ሰራዊት በምርኮኛ ካምፕ እያሰባሰቡ ያለ የሱዳን ጦር በጎን በመግባት በቤኒሻንጉል ጉሙዝ ክልል በአንዲት ከተማ በሚገኘው የመከላከያ ሰራዊት ካምፕ ላይ ተኩስ እንደጀመሩ የአካባቢው ነዋሪዎች አረጋግጧል። ወደ መቃብር ቦታ መተኮስ ጀመሩ። ነዋሪውም ወደ ሌላ ቦታ እንደሸሸ ነው እየተገለጸ የሚገኘው። ይህ ተኩስ የጀመረው እንግዲህ ትናንት ነው ያሉት ሲሆን ከባድ መሳሪያ ጥቅም ላይ መዋሉንም ነው እንግዲህ ነዋሪዎች የገለጹት። አሁን ላይ ታዲያ ሁኔታው እየተረጋጋ መሆኑ ተገልጿል። ግን እስካሁን በቤኒሻንጉል ክልላዊ መንግስት በኩል እንደዚሁም ደግሞ በፌደራል መንግስቱ በኩል ምንም የተገለጸ መረጃ የለም። መረጃውን እየተከታተልን እናደርሳችኋለን። እናንተ እስከዛ ፎሎ እያደረጋችሁ ቤተሰብ መሆን ትችላላችሁ።